አላችሁ ወይ? ሰላም ናችሁ? እንዴት ናችሁ? ወደ ቻናላችን የመጣንበት ምክንያት ዋርሌስ ኤልፎን ለማስተዋወቅ እና አጠቃቀሙን ለማየት ነው። ኳሊቲን ሁሉ ጭምር እናያለን። ጥሩ ነው። ይሄ ለቲክቶክም ሆነ ለዩቲዩብ ቪዲዮ ለመስራት ላንተ ይጠቅማል፣ ይመቻል። ይሄ በጣም ጥሩ ነው። ሳይዝም በጣም አነስ ያለች ስለሆነ በቃ ጥሩ ነው፣ ምርጥ ነው። በጣም ለአንተ ከሚያስፈልጉት ማይካዎች አንዱ ነው ስሉኝ ይሄው ገዝቼላለሁ። እንደምታዩት ኪ 31 ፕሮ ነው የምለው፣ ኪ 31 ፕሮ ያያችሁ። አሁን ይሄን ማይካ ነው። ይሄ ማይካ ደግሞ አሁን አብራችን የምናየው ነገር ብዙ ነገር ሊሆን ይችላል። የዋና እኔ ደግሞ የምፈልገው ኳሊቲ ነው፣ የድምጽ ጥራት። የድምጽ ጥራት በጥራት የማይጠራ ከሆነ እንደኔ እንዳትገዙ ብዬ ነው። እኔ አሁን ገዝቻለሁ። አብረን ነው የምንከፍተው። በነገራችን ላይ አንድ ነገር ለመግዛት ስትፈልጉ በዩቲዩብ ሆነ በቲክቶክ መጀመሪያ ሰርች አድርጋችሁ መግዛት ለፈለጋችሁት ነገር ስለ እቃው አጠቃቀም፣ ስለ እቃ ኳሊቲ ምናምን ቼክ ሳታደርጉ አትግዙ። እኔ አሁን ከገዛ በኋላ ነው ትዝ ያልኩት ማለት ነው። ከገዛው በኋላ ደግሞ እንደኔ መጀመሪያን አትግዙ፣ መጀመሪያ ቼክ አድርጋችሁ ግዙ ነው የሚላችሁ። እኔ አሁን ተሸውጃለሁ፣ በጣም ተሸውጃለሁ እና መጀመሪያ መግዛት አልነበረብኝም። መጀመሪያ አጣርቼ ነበር መግዛት የነበረብኝ እና ሳላጣራው ነው ገዛሁት። እና እንደኔ አትቸኩሉ። እኔ በጣም አንዳንድ ነገር ለመግዛት ይቸኩላል። አሁን በቾኮላ ምክንያት ማለት ነው። ከዚህ በፊት ትንሽ ያረዝም የሚል ኤልፎን አለ፣ እሱን ላሳያችሁ። ማይክሮፎን ማለት ነው። ባለማድረጉ አሁን ከዚህ በፊት ይሄን ነበር የገዛሁት መጀመሪያ እኔ ሳረጋግጥ ማለት ነው። አሁንም ደግሞ ይሄን ከገዛ በኋላ ይሄ ደግሞ ቮይሱን ትንሽ አልተመቸኝም እና ኳሊቲ የለውም። በዛ ምክንያት ደግሞ በቃ ልቀየር አሰብኩኝ። ሌላ የተሻለውም ለመግዛት ሐሳብ ያዝኩት ማለት ነው። አሁንም ደግሞ ምን ሆንኩ መሰላችሁ? አሁንም ገና ቸኮልኩ። በዚህ ነው ያየው ሰው። አሁን ምን አስቸከለኝ? ቾክዬ አሁን ይሄን ገዛው። አያችሁት? ግን መጀመሪያ ማጣራት ነበረብኝና አላጣራውም፣ በእንሰረችም አላረኩም። አሁን ነው እኔ አሁን አንዳንድ ብዙ ነገር ለመግዛትም የሆነ ነገር ለማድረግ ስል በቃ መጀመሪያ ቾኮላ የሚባል ነገር አለና ይሄን እንዴት እንደሚያጠፋ ግራ ነው ገባኝና ከገዛ በኋላ ነው ሁሉም ነገር ትዝ የሚለኝና እስኪ ከፍተን እናያለን አብረን። እስከ መጨረሻ ተከታተሉ። አንከፍተዋለን። እስኪ ብላዋል እንዴ ወይ ብላዋ። እስኪ ታያችኋል። ኪ 31 ፕሮ ነው የሚለው ግን ሳይዙ በጣም ለመጠቀም አነስ ስለሆነ በጣም ይመቻል ብዬ ነው የወሰንኩት። እስኪ በመጨረሻ አካባቢ የማይኩ ኳሊቲ አብረን እናያለን፣ በሱ ተጠቅመን እናያለን። ያው እንግዲህ ካልተመቼ እንደኔ አትቸኩሉ። እንደኔ መጀመሪያ ቼክ አድርጉና ግዙ። እስኪ ውስጡ ምን አለ? እስኪ ዋው! ማይካችን ይሄ ነው የሚመስለኝ። ደግሞ ለአያያዝ በጣም ምቹ ነው። ጸድ ያለ ማይካ ነው ይመስለኛል። ዋው! ይገርማል። እሺ ዋው! አይፎንም ለታይፕ ሲም ይመቻል። ማግኘት እስኪ ደግሞ አሁን ተላላቅ ጃኬት ለሚያደርጉ ሰዎች በቃ ይመሳሰልና በቃ እንደዚህ ነገር አሁን ወሁ መጀመሪያ ነው እንደዚህ እንጃ ቼክ አላደረኩም። እስኪ ሌላ ነገር ገመዶች ነው በቃ ከዚህ ውጪ ምንም ነገር የለውም። በኋላ ደግሞ ስለ እሱስ በደንብ ሰርች አድርጌ ብቻ እንዳልቃጠል እንዳልናደድ እስኪ እንዴት ነው? ያለም ይሄ ነው እንግዲህ እስኪ እናረጋግጠው። ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ይሄ ያያችሁት የምትገኘው ስንታየው ቱቢ ነው። በዚህ ቻናል ላይ አዳዲስ ነገር የምናስተላልፍበት ነው። ይከፍላል ብለን የምናስባቸው አፕሊኬሽኖች እዚህ የምናስተዋውቅበት ቻናላችን ነው። ለዚህ ቻናል ፓርት ታይም ወይም ከስራ በኋላ ማታ ሊሆን ይችላል፣ በዛ ሰዓት ላይ አጋጣሚ በዛ ሰዓት ላይ የምትሰሩበት አፕሊኬሽን የምናስተዋውቅበት ነው። የሚያነበው የማይክሮፎን ኳሊቲ ለማየት ነው። የሱን ጥራት
ለማረጋገጥ ነው መግዛት ለምትፈልጉት በዚህ እንትን አይታችሁ መግዛት አለባችሁ። ዝም ብላችሁ ስለወደዳችሁ ብቻ ከለሩ ብቻ ስለአማረ መግዛት የለባችሁ። ምክንያቱም አሁን የገዛሁት እንደሆንኩት ይሄን እናንተ እንዳትሆኑ ነው ብዬ ነው። እና እንዲህ ባሉትን ነገሮችን የሚያምኑ እነዚህ ልማዶች የሚከተሉ ሰዎች ጥሩ ህይወት መምራት የወደፊት ህይወታቸውን አስተማማኝ ማድረግ ይችላል። ቀድሞ አባቶች አምልኮ በማቅረብ የህይወቱን ስኬት ማግኘት ሞክሮ ነበር። ታዲያ ስኬታማ መሆን ችለዋል? አዎ እንዲህ ብለዋል። ንግዴን ከሰረ፣ ዕዳ ውስጥም ገባሁ፣ ቤተሰብም ተበጠበጠ፣ እንዲሁም ከፍተኛ የስሜት ቀውስ ውስጥ ገባ። ካለው ከወደዳችሁ እንደሰማችሁት ነው በሱ ያወራሁት። በሱ እስኪ ድምጹን አንብቤ ኳሊቲ የሱን አጣርታችኋል። እናንተም ሰምታችሁ አጣርታችኋል። ከወደዳችሁን ይሄንን ማይክሮፎን መግዛት ትችላላችሁ። እኔ የገዛሁት 4500 ብር ነው። ይህን ይመስላል ዲዛይኑ። ካርቶን ስታው ይሄ ነው። እንደኔ ግን አትቸኩሉ፣ መጀመሪያ አረጋገጡ ብያቸዋለሁ። እኔ ቾክዬ ይሄንን ገዝቼ ነው ከሰርኩት። እንደምታዩት ይሄ በጣም ረጅምና ለመጠቀም ደግሞ የሚደብር አይነት ነው። ያው እንደምታዩት ይደብራል። ለዛም ደግሞ ኳሊቲ የለውም፣ ድምጹን ያበላሻል። እስኪ ያው በሱን እንትን ላሰማችሁ። እስኪ ሰማችሁ አይደል? የዚህን ማይክ እስኪ ቮይስ ስማ። በሱ የሰራሁት ቪዲዮ ነው። ይሁን ሰላም፣ እንዴት ናችሁ? አሁንም የቲክቶክ ቪዲዮ እያያችሁት ነው። ቲክቶክ ቪዲዮ ላይ እያያችሁ ጊዜ ለምታባክኑ ሰዎች ይሄንን መልእክት ስሙ እላለሁ። ይሄን መልእክት አብዛኛውን ጊዜ በቲክቶክ ቪዲዮዎችን እያየን በጣም ይጎላል ኳሊቲ። የዚህን ደግሞ እስኪ እንደሰማችሁት እስኪ ምን ይመስላል? እስኪ ኮመንት ላይ አስቀምጡልኝ። ቸሪንግ ጊዜ ቆዩ እናረጋግጠው። እንግዲህ እስኪ በሱ ጀምረናል። እስኪ በኋላ ኳሊቲ እናጣራለን። እስኪ ምን እንደሚመስል እና ሰላም ጤና ይስጥልን። እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ለቻናላችን አዲስ ከሆናችሁ ቤቱን ሳብስክራይብ አድርጉ፣ እንደውም ላይክ አድርጋችሁ ደግሞ የደውል ምልክቱን ጫኑ። ከዚህ በተረፈ ደግሞ የኦንላይን አንዳንድ ይከፍላል ብለን የምናስባችሁ አፕሊኬሽን ደግሞ ካገኘን ወደ እናንተ እንመጣለን። በዛም ድንገት የሚሰራ ከሆነ ትክክለኛ እንደሚከፍል ካረጋገጠን በኋላ ለእናንተም የምስራችን የምንገልጽበት ቻናላችን ይሆናል ማለት ነው። እስኪ ይሄ ነው ማይካችን። እንግዲህ ይሄን አልከፈትኩም። ይሄ ማግኔት ያለው እሱም